ሸገር the future city of East Africa ሸገር የነገዋ ኢትዮጵያ ስኬት ማሳያ ሆናለች። የኦሮሚያ እምብርት የፍንፍኔ የጀርባ አጥንት ሸገር ከተማን በዓለም ላይ ካሉ ዘመናዊ ከተሞች ተወዳዳሪ የቱሪዝምና የኢንዱስትሪ ማዕከል ውብና ጽዱ በኢኮኖሚ የፈረጠመች የነገው ትውልድ ከተማ ለማድረግ ማስተር ፕላን አስቀድመው በማዘጋጀት አልመውና አቅደው ተነስተው ከታሰበው በላይ በፍጥነት በማሳካት የከተማ መስተዳድሯ ከሁሉም የኦሮሚያ ከተሞች አንደኛ በመውጣት ተሸልማለች። እኛም ይህንን አስመልክቶ እይታችንን እናጋራችኋለን። ዝግጅታችንን ላይክ እና ሳብስክራይብ በማድረግ ጀምረው እስከ ፍጻሜው አብራችሁን ትቆዩ ዘንድ ስለወደዳችሁ ሐቅና እውነታን በሽልማት ከከበረ ምስጋና ጋር እናበረክትሎታለን። የሸገር ከተማ መስተዳድር እንደ ሮል ሞዴል ልታይ የሚችልበት ሌሎች በአመራር ላይ ያሉ አካላት መቅሰም ያለባቸው ተመክሮች ምንድናቸው ብለን ስንገመግም ያገኘነው በዋናነት ለህብረተሰብ እድገት የመሪነት ድርሻ እንደዋዛ የምታይ አይደለምና ሸገር በዶክተር ተሾመ አዱኛ ረጋሳ ከትቢያ ተነስታ በአጭር ጊዜ ውስጥ የከተሞች ፈርጥ ሆና ጣሪያ የነካችበትን ምስጢር ለመገምገም እንሞክራለን። የሸገር ከተማ ስኬት መሪው ለደሞዝ ወይንም ለታይታ ሳይሆን ስራውን የኔ ነው ጉዳዩ የራሴ ነው ብሎ አምኖ በመስራቱ በዚህ ላይ የትምህርት ዝግጅቱ ቀናነቱ እንዲሳካለት አግዞታል። ከሙስና በፍጹም የጸዳ ግልጽ አሰራርና በምንም የማይናወጥ ታማኝ ልብ መኖሩ የአመራር መሰረቱን ጠንካራ አለት ላይ አሳርፎታል። ለዓላማ ቆራጥ መሆን ሰውየው በተፈጥሮ የተሰሩበት ከረጅ ልዩ ተሰጥኦ ሆኖ አግኝተነዋል። መጨከን ባለባቸው ሰዎች ላይ በመጨከን ዓላማን በማስቀደም ከግል ጉዳይ ሀገራዊና የወል ገዢ ዓላማ በመያዛቸው ማንም ከህዝብ በታች መሆኑን በተግባር ተክተው በማሳየታቸው ባለስልጣንነት አገልጋይነት መሆኑን አምኖ በመቀበል የሕግ የበላይነትን መሬት በማስያዝ አዳዲስና ቀልጣፋ አሰራሮችን በማስተዋወቅ ከዘመኑ ጋር በመራመድ የመረጃ አያያዝን እጅግ በማዘመን ዘመኑ የደረሰበትን የላቀ ቴክኖሎጂ በማለማመድ ለነገና ለትውልድ አስቦ በመስራት አፍሪካኖች የሚጠቁበትን የበታችነት ሲንድረም ፓንዶራ ቦክሱን ሰባብሮ በመጣል ምናልባትም በስልጣኔ የላቁ ናቸው የተባሉት ነጮች ትላንት ስለ ዘመናዊ ከተማቸው አስበው ያልተጓዙበትን የራቀና የላቀ ራዕይ በማስተዋወቅ የራስን ሰራተኞች አሳምኖ በቅንጅትና በተናበበ መልኩ የትም ስራ በመስራት ተግባርን ከቲዮሪ አስበልጦ በስራ በማሳየት ለአሉባልታ ለቀናተኞችና ለሐሜት ባለመመቸት የፌስቡክና የተለያዩ የሚዲያ ዝሆኖችን አሳፍሮ በስራ አፍ በማስያዝ ለህብረተሰቡ ግንዛቤ በመስጠት አብዛኛውን ህዝብን ያሳተፈ የጋራ እርምጃ በመውሰድ ሰው ፍጹም አይደለምና እንዲህም በትጋት ውስጥ ሆኖ በተለያዩ ምክንያቶች ሊከሰቱ የሚችሉ ስህተቶችን ደግሞ የህዝብን ግብረ መልስ አጥንቶ አስፈላጊውን የማስተካከያና የእርምት እርምጃ በመውሰድ ሸገር ሲቲ ለዚህ ስኬት በቅቷል። በአጠቃላይ ከእሳቸውም በላይ እሳቸውን ለዚህ ቦታ ያጨውን መሪ ማድነቅም ተገቢ ነው። ምክንያቱም ከአንድ መሪ ስኬቶች አንዱና ዋነኛው ያለውን የሰው ሀብት በጥንቃቄ አውቆ በተገቢው ቦታ ላይ አገልግሎት እንዲሰጡ ማስቻል በመሆኑ ሀገርና ህዝብ ካለው ሀብት እጅግ ውድና ክቡር የሆነው የመሬት ሀብት ነውና እንዲህ አይነት መሪና አመራር ያሻዋል። እንዲህ አይነት
ከሻኛ ስጋ በላይ የሚያጓጓ ሀብት ለግል ጥቅም ሳይጓጉ ለሕዝብና ትውልድ ጥቅም ከማዋል የበለጠ ጀግንነት ያለ አይመስለንምና ዶክተር ተሼ እውነትም የዚህ ትውልድ ጀግና ሆነው በታሪክ ማህደር ተሰንደው ይቀመጣሉ። እሳቸውም በንጹህ ሕሊና ክብር የተባለውን ውድ ሀብት ተንተርሰው በልብ ሙሉነት ሲወደሱ ይኖራሉ። ለላቀ አገልግሎትም የሚጠበቁ እንደ ወርቅ ተፈትነው ያለፉ አስተማማኝ የሀገር ሀብትም ናቸው። ሁሉም ሰው በላቡና በደሙ ያስተማራቸውን ህብረተሰብ በዚህ ደረጃ በንጽህናና በትጋት ማገልገል ብችል የት በተደረሰ ነበር። በዚህ አጭር ጊዜ ውስጥ ተናበው ግዙፍና የማይታሰቡ ፕሮጀክቶችን እውን የሚያደርጉ ወጣት አመራሮች ተንከባክበን ልምዳቸውንም እያራባን ከቀጠልን እድገትና ስልጣኔን ስናጣቅስ የግድ አውሮፓና አሜሪካ ወይንም ሩቅ ምስራቆችን መሆኑ ቀርቶ ክቡር አርቲስት ዶክተር አሊ ብራ አዴሮ እንዳለው ላለኔ ፈጎ ያመን ደፎ ይሆንልናል። ሸገር የዚህ ምናባዊ ራዕይ ማሳያም ጭምር ናት ማለት እንችላለን። በእርግጥ ዛሬ የኮሪደር ልማቱና የጫካ ፕሮጀክት ያሳየን የሀገራችን አቅም እንደ ዲያመንድ ፈርጥ አቅማቸው ጎልተው የወጡ ሌሎች ስፍራዎችም ቢታዩም የአባይን ውሃ፣ ታላቁ ግድብን፣ የነዳጅ ሀብታችንን፣ የማዳበሪያ ፋብሪካና ሌሎችን ደምረን ስናየው በዚህ ሁሉ ላይ የባህር በራችንን ብናሳካስ ብለን ስናስብ ሴቶቻችንን ወደ አረብ ሀገር ወንድሞቻችንን አውሮፓ ለማድረስ የባህር አሳ እራት መሆናቸው ሁሉም በተገላብጦሽ ዓለም እኛ ጋር ለመድረስ መጓጓቱና መንጋጋቱም የሚቀር አይደለም። ተገቢውን ሰው በተገቢው ቦታ ሀብታችንንም በተገቢው መንገድ ብቻ ሳናባክን በአግባቡ አቀናይተን ከተጠቀምን ያውና ያልነው ይኸውና ማለታችን አይቀርም። ይህም ሩቅ አይደለም። ይህንን ሁሉ ለማየት የጓጓ ሰው ደግሞ ሰላሙን አጥብቆ መጠበቅ አለበት። ለዚህ ክቡር ዓላማ ቆመን ጀግናውን መከላከያችንን ማጠናከር የሁላችን ድርሻ መሆኑን መገንዘብ ያሻል። ዓላማ ግብንና ራዕይን አስቀድሞ አበጥሮ ማወቅ ለሚገጥሙ ተግዳሮቶች የተጠና እርምጃ በመውሰድ እንደሚታወቀው ይህንን የመሰለ ሸገር ሲቲ አስተዳደርን የሚያክል ትልቅ ተቋም ቀርቶ ያውም ለተለያዩ ስግብግብ የኢኮኖሚና የፖለቲካ ፍላጎቶች እጅግ በጣም የተወሳሰበ ጽንፍና ጽንፍ የረገጡ ተጻራሪ ፍላጎቶች የሚራኮቱበት ከባቢ ውስጥ የሚከሰቱ ያፈጠጡ ችግሮች ያሉበት ሰንሰቲቭ ቦታ ላይ ቀርቶ ማንኛውም የግለሰብ ተቋምና የህይወት ጉዞ እንኳን በፈተናዎች መታጀቡ የሚጠበቅና የማይታበል ሐቅ ነው። ያለበትን ሁኔታና ከባቢ አስቀድሞ በማወቅ ግልጽና የማይጣስ ህግጋቶችን አስቀምጦ በስትራቴጂና በእውቀት ጨክኖ አስፈላጊውን መስዋዕት ሁሉ በመሰዋት ግን የማይወጣ ተራራ አለመኖሩን የምንማርበት የአመራር ብስለትም ጭምር ያየንበት ነው። አካፋን አካፋ ዶማን ዶማ በማለት በስም ደፍሮ በመጥራት መጨከን ካልቻልን በተመሳሳይ ደግሞ ጎበዝን ጎበዝ ብለን ማድነቅ ካልተለማመድን በተለመዱት ኢትዮጵያ ለዘመናት ታቅፋው በኖረችው ይሉኝታ ታስረን ከቀጠልን ሀገራችን ላይ ለማየት የምንመኛቸው ለውጦች ከንቱ ቅዠት ከመሆን ያለፈ አይሆኑም። በመሆኑም ዶክተር ተሾመ አዱኛ ረጋሳ በድጋሚ እናመሰግኖታለን። እንኳን